የኤቨረስትን ከ6 እስከ 10 ሳምንት የሚወስድ ተራራ የመውጣት ጉዞ ከ3000 ሜትር ከፍታን ጀምርና ምን ማለት እንደሆነ እስቲ። ከዚህ ከፍታ ሲታለፍ አየሩ እየቀጠነ ኦክሲጅን ያጥራል። ተራራው እውነተኛ ማንነቱን ማሳየት የደፈሩትን መፈተሽ ይጀምራል። 5000 ሜትር ላይ ከራስ ዳሽን ተራራ በብዙ 100 ሜትር ርቀት ታልፏል። ተራራው ከዚህ በኋላ ማግባባት ማባበሉን ያቆማል። ዓለም ትቀየራለች። ሌሊቱ የማያቋርጥ ራስ ምታትን ይዞ ይመጣል። እንቅልፍ ከነጭራሹ እምቢ ይላል። ጡንቻ ይኮማተራል። አእምሮ ይዝላል። በእያንዳንዱ ትንፋሽ ውሃ ከሰውነት በፍጥነት ያመልጣል። ብዙዎች መውደቅ የሚጀምሩት ከዚህ ከፍታ በኋላ ነው። ወደ 6400 ሜትር ላይ እውነተኛው አደጋ ይነቃል። እያንዳንዱ እርምጃ ሕይወት ወሳኝ ይሆናል። ሳምባ በፈሳሽ መሙላት ይጀምራል። ከከፍታ የሚመጣ የሳምባ እብጠት ይተናነቃል። በኦክሲጅን እጥረት ትንፋሽ እንኳ እንደ እሳት ይፋጃል። ቅስቃሴው የተደራረበውን ልብስ አልፎ እየቆረጠመ ያደነዝዛል። ወደ 7200 ሜትር ሲደረስ ሰውነት ራሱን ይመገብ ይጀምራል። ሰውነት በቀን ወደ 6000 ካሎሪ ያነዳል። የዚህን ግማሽ ያክል ካሎሪ ብቻ ነው በመመገብ ሊተካ የሚቻል። ሕይወት ከንፋስ እንዳለ ሻማ ላለመጥፋት ትታገላለች። ከ8000 ሜትር ከፍታ በኋላ የሞት ክልል ይባላል። ከመሬት ንጽጽር 1/3 ያክል ኦክሲጅን ብቻ ነው ያለው። ምንም ያህል ጥንካሬና ልምድ ቢኖር ሴሎች በቁም እንደታለመ ሞት ይጀምራሉ። አእምሮ በኦክሲጅን እጦት ይራባል። ልብ በእኖራለሁ እምቢታ ይፍጨረጨራል። እያንዳንዱ ሰከንድ ከተሸነፈ ሰውነት የመጣ አልሞት ባይ ተጋዳይ ትንቅንቅ ነው። ጽናት ግን እግርን ያንቀሳቅሳል። ጉዞ አሁንም ይቀጥላል። የተራራው ጫፍ ወፌ ቆመች እያለ ቁልቁል ደፍረው የመጡትን ጎብኚዎች ይመለከታል። መሬትን ሳይለቁ ያለው ከፍተኛ ቦታ ይህ ነው። ከዚህ መድረስ እውን አይመስልም፣ ግርምት ነው። መሬት ክበቧ የሚታይበት፣ ደመና ከጫማ በታች የሆነበት ከፍታ። ቀድሞ ኮቴያቸው ይህንን ከፍታ የነካ የተውት ባንዲራና የተለያዩ ማስታወሻ ይታያል። ከዚህ ከፍታ የደረሱ ሰዎች ስማቸውን ከታሪክ ማህደር አኑረዋል። ኤቨረስት ባለው አቅም ሁሉ ፈትኗቸው በአሸናፊነት ተወጥተውታል። ደረስኩ ሲባል ደግሞ እውነቱ የጉዞው ግማሽ መጠናቀቁ ነው። የደከመ ሰውነት ትንሽ አርፎ መውረዱን ያጤናል። የሚገርመው በአብዛኛው ሞት ከመልስ ከተራራው ቁልቁለት መንገድ መሆኑ ነው። ድካም ያዛለው ሰውነት አቅጣጫውን ይስታል። ኦክሲጅን ያጠረው አካል አንዳንዴ ትግሉን ያቆምና እጅ ይሰጣል። ይህን ያሳኩ ወደ 12000 ገደማ ሰዎች አሉ። አይገርሙ? ታዲያ እስቲ ንገሩኝና ማን ነው ቀጥሎ ይህንን ደፍሮ የሚሞክር?